እስኪ እግርሽን ከፍ አድርጊው። እንዴ ይሄ ሁሉ ከተማ ነው። ቲክቶክ ላይ ቆይቼ ይገርምሻል። ትልቅ አዳራሽ ላይ ለብዙ ህዝብ የኮሜዲ ስራ ማቅረብ እፈልግ ነበር፣ ግን ምን ዋጋ አለው? ህዝቡ የለም፣ አዳራሹ ግን አለ። እንዴ የገና ዛፍ ነው የሚታየው። እና ምን እንዳደርግ ትመክረኛለህ? ለምን ከፋፍለሽ አታከራዩ? ምን ለምን ነው እንዴ? ለገቢ ምንጭሽ መስሎኝ። እየቀለድክ ነው? አሞኝ እኮ ነው ዶክተር ጋር የመጣሁት። እመኝኝ፣ አንቺ ዶክተር ሳይሆን ኢንቴሪየር ዲዛይነር ነው የሚያስፈልግሽ። እስኪ ይሄን ቅለቢ። በእጅሽ አይደለም ሰው መሬት ገዝቶ ያስቀምጣል፣ አንቺ ይዘሽ ትዞር ያለሽ አይደለ? ደላላ እንዳየው ብቻ እንዴ ባትጌ። ለማንኛውም ዶክተሩ ሲመጣ ይሻል ማለት። አንተ ዶክተር አይደለ? ኧረ እኔ ሚስቴን ይዣት መጥቼ ነው። አስተማሪ ነኝ። ውይ ደግሞ ሳልነግርሽ ባለቤቴ እኮ ቢትስ መኪና ገዛልኝ። መቼስ ካረግሽው ጫማ ይሻላል። ውይ ጫማ ስል ምን ትዝ አለኝ ብታይ፣ ባለቤቴ በየቀኑ ነው አዳዲስ ጫማ የሚገዛልኝ። እግርሽ ጫማ ስለሚበላ ይሆን? ጥርስ አለው እንዴ? ይኸውልሽ የኔ ባለቤት ደግሞ ከዚህ በኋላ ዓለምን እየዞረን ነው የምንኖረው ብሎኛል። መቼስ የዘነቡ ልጅ ዓለምን መሆን አለበት የምትዞሯት። ግን የኔም ባል ቁንጅና አይተሽዋል? ወይኔ ስዕል እኮ ነው የሚመስለው። እንዴ አይቼዋለሁ። ፊቱ ላይ ያለበት ፍንክትክት ጠባሳ ምናምን ቁጭ አብስትራክት ስዕል ላይ ያስመሰለው። ኧረ እሱን ተይውና የኔ ባል በጣም ስፖርተኛ ከመሆኑ የተነሳ የሆዱ ቅርጽ በስቶ እዚህ ጋር ደርሶ ቋቅ ሊለው ነው። እርግጠኛ ነሽ ውሸትሽ አይደለም ቋቅ የሚለው? ምን? ኧረ ሰዓት የረፈደብኝ። ዛሬ ባለቤቴ ምሳ የምንበላው ቢች ዳር ነው ብሎኛል። ማለት አንቺ ዳር። ከዛ እንለያይ አላለችኝም። የራስሽ ጉዳይ ብዬ ጥያት መጣ። እንዴ ግን እኮ 5 ዓመት ነው የቆያችሁት። እንለያይ ስትል ምንም አልመሰለም ማሪ። እችን ታክል ምንም ነው ያልመሰለኝ። እንዴ የኔ ልብ በሴት ልጅ ሊሰበር ቻምፕ እኮ ነኝ። ቻምፕ አንበሳው። እሺ አሁን ደግሞ አስማት አሳያለሁ። ዝም ብለህ አንድ ካርታ ሳብ። እሺ የያዝከውን ቁጥር ልገምት። የያዝከው ቁጥር 7 ነው አይደል? እንዴ አዎ። ለማንኛውም ልትሞት የቀረህ 7 ቀን ነው ለማለት ያህል ነው። ምን? ሰላም፣ በጉዲፈቻ ልጅ ለመውሰድ ፈልጌ ነበር የመጣሁት። ዋው በጣም ደስ ይላል። አዎ ደስ ይላል። ያው ከድሮም ጀምሮ ይሄን ነገር መኘው ስለነበረ ማለቴ ለአንተ የተደረገልህን ለሌሎች ልታደርግ ስለመጣህ በጣም ደስ ብሎኝ ነው። ይገርምሃል ብዙ ልጆች ከዚህ ከወጡ በኋላ ቅልጥ ብለው ነው የሚቀሩት። አንተ ግን እንደ ሌሎቹ አይደለህም። ከድሮም ከልጅነት ጀምሮ ንጹህ ልብ ነው ያለህ። ምን? በተለምዶ ሚስት ስታገባ ቤተሰቦቿንም ጭምር ነው የምታገባው ይባላልና አሁን እናትየውን ጠይቄ እሺ ብለውኛል። አባትየውን እየጠበቅኩ ነው። ና እንጂ እኔ ልጅ እየጠበቅኩ እኮ ነው። ማለት ጫጉላም አለው እንዴ? ሰላም ነው ሙዬ? ከቅድም ጀምሮ ስታለቅሽ እያየሁሽ ነበርና በሰላም ነው? ባለቤቴን ስላመመው ነው ማለቅሰው። ዴም አርስ ነው። እና ለምን አልጋ ይዘን ሻይ ቡና እያልን ስላመመው ነገር አናወራበትም? ያመመውንማ ነገርኩ። የምታክመው ከሆነ አክመው። እና ምን ያስጨውሻል? ከሞተስ ሰምቻለሁ። አባዬ እንኳን ደስ አለ። ዛሬ እኮ ድንግልናዬን ሰጠው። እሰይ ተመስገን፣ አኮራኸኝ። ከ30 ዓመት በኋላ ወንድ ሆንክልኝ። የኔ ልጅ ማነሽ ታዲያ? እድለኛዋ ለማን ነው ክብረን የሰጠኸው? ርካሽ ለሆነችው። ምን ብታይ ብዙ ናቸው እነዚህ ተደርድረው። እስካሁን አለማወቄ ቆጨኝ። ከዛ ርካሿ ጋር ገባውና መጨረሻ ላይ ብሬ ሲያልቅ አስጠሪኝ አልኳት። አይ አላስጠራህም፣ ሰው ይዘህ ከመጣ ግን ቅናሽ አለው ስትለኝ ጊዜ አንተ ጋር መጣው። የት ነው አልከኝ? እኔ ልጅ እንዴ የት ነው ያለ ነው? ይቆያታ አቋሉ በረኛ አይደል ያመጣኝ? አመነኝ፣ አሜሪካ በዚህ ጋር ነው። ገና እኮ ከኢትዮጵያ ልወጣ ነው። እሺ አሁን ጅብ ሳይመጣ ቶሎ ካርታ ወጣው። እንዴ እሱስ ልክ ነህ። ቶሎ ጅቡ ሳይመጣ እንጮት። አረ ዋናው ካርታ ነው ያልኩህ። የወረቀቱን ነው እንዴ? ይሄው ይሄ እኮ የቤት ካርታ ነው። ምን ሊያደርግልኝ የመጣው? ያው የሆኑ ሰዎች ቢያግቱን ቤቱን እናስይዝና እንለቀቃለን። ወይ አንተን አመኝ መጥቼ ይሄው የአውሬ መጫወቻ አልሆንም። ለእሱ አታስብ፣ መከላከያ ይዤ ነው የመጣሁት። አንድ አውሬ ይምጣ ብቻ። ምን ይልልህ? ሰንሴሽን ወይስ ህይወት ድረስ? ችግር የለውም። ጫካ ውስጥ ከአንተ ጋር አልጨቃጨቅም። ውሃውን ስጠኝ እመለሳለሁ። ኧረ እኔ ጋር ውሃ የለም። ቅድም የቀዳነውስ አንተ ደግሞ ስደት ስትወጡ አይደለም ውሃ ሽንት ይጠጣል ሲባል አልሰማህም? እናማ ውሃውን ደፍቼ ሸነውበታ አቅርሯል። እስቲ ጅቡን እዛ ጋር ነው አይደል የሰማነው? አዎ ና በላኝ፣ አሁን ና በላኝ እባካችሁ። ልጄ ጠፍቶብኝ ነው። አፋልጉ። ፎቶ ይዘሻል? ይሄው። ይቅርታ ሴጣን አንፈልግም። አረ ልጄ ነው። ከምን የወለድሽው? ምን አገባ? አሁን ልጄን ትፈልጉልኛላችሁ አትፈልጉልኝ? በተገኘበት ቢገደል አይሻልም? ለምንድን ነው የሚገደለው? ይዛችሁት ነው እንጂ። ኧረ እባክሽ ይሄን ነገርማ በጀነከም። ለምን? እኔ እንጃ ቢለክፈኝስ? እባክህ ልጄ ጫካ ውስጥ ከጠፋ 2 ቀን ሆኖታል። ጅብ ሳያገኘው ቶሎ ፈልጉልኝ። እሱስ ልክ ነሽ። ጅቡስ ማን አለው? ምን ፈልጋ ነው?
የሚያስጠላ ልጅ ጠፍቶባት። አንተ ስነ ስርዓት ይኖረ። ምንም ቢሆን እኮ ልጇ ነው። ይኸው እስኪ እንዴት ነው ያስጠላልኝ? አረበና ስራሽን አየህ አይደል? በቃ አይዞህ የኔ ፍቅር፣ የምነግርሽ ነገር አለኝ። እኔም የምነግርህ ነገር አለኝ የኔ ፍቅር። አርግዣለሁ። እንኳን ደስ አለ። ይኸው ጸሎታችንን ፈጣሪ ሰምቶ ከ5 ዓመት በኋላ ሊሰጠን። ግን እኮ አሁን ሆስፒታል ሄጄ ዶክተሩ መውለድ እንደማልችል ነግሮኝ ነበር። ያው ተአምር ይሆናላ። የምን ተአምር? ጸጋ ወይም በረከትም ሊሆን ይችላል። በእርግጥ ልክ ነሽ። ለእሱ ምን ይሳነዋል? ወይስ የግዛቸው ነው? ምን አሁን ደግሞ በየቤታችን እንዴት ቦምብ ማክሸፍ እንችላለን የሚለውን ነገር ነው ማሳያችሁ። ለሴፍቲ ፐርፐስ ሲባል በሽንኩርት ነው ማሳያችሁ። ስለዚህ ተከታተሉኝ። መጀመሪያ የምናደርገው ምንድነው? ቀስ ብለን ቦምቡ ከላይ ያለችውን ብረት ነገር ቀስ ብለን እንደዚህ ላጥ እናደርገዋለን። ቀስ ብለን እንደዚህ። ወይኔ እኔ ፍቅር እንዴት እንደናፈቀኝ፣ እኔ ራሱ እንዴት እንደናፈቅሽኝ። ዛሬማ እሱ ጀርባ ላይ ነው አስደግፌ የማሯሩጥሽ። እንዴ ቢያውቅብንስ ችግር የለውም። በህልሙ ፈረስ እየጋለበ ነው የሚመስለው። ለማንኛውም ግን መተኛቱን ቼክ ብናደርግ ጥሩ ነው። እከካም እከኮ፣ አንተ እከካም፣ አንተ ዲቃላ፣ አንተ ፉኝት። አይ ተኝቷል ማለት ነው። ነግሬሻለሁ እኮ ልጁ ደንቆሮ ነው። ግን ቢያውቅብንስ? ይወቅብና እሱ ሲልከሰከስ አይደል እንደሚውለው። ቅጽል ስሙ እኮ እብዱሻ ነው። ኧረ እማዬና አባዬ ይደብራል። ዝመታተ አርፈተኛ። ግን እንደ እናትና አባት ጥሩ ነገር ያደርግን አይመስለኝም። በልና ግባልኝ። ያስኩሽ አንቺ ባለጌ! ጭራሽ ወደ እያመጣሽ አልጋችን ላይ ማጋደም ጀመርሽ አይደል? ቆይ እንደምታስበው አይደለም። ኧረ አትነሱ አትነሱ፣ ጨርሱ። እሺ እና ፖዚሽን እንቀይር? አዎ እንቀይር። ምን ይልካችሁ? ጨርሱ አላልከንም እንዴ? የምሬን አይደለም እንዴ? ምን ነው የኔ ፍቅር ደህና አይደለም እንዴ? ስራ ቦታ የተፈጠረ ነገር አለ? ደግሞ ተብሪም እንዴ የተፈጠረ? አንተ ጅን አውጣ። ተመችቶኛል። አሁን እሱን ተውና ወደ ራሳችን እንመለስ። እሺ ምን እናድርግ? መጀመሪያ እዛኛው ግድግዳ ላይ ትለጥፈኛለህ። ከዛ ወደ ጣሪያው ትመልሰኛለህ። ከዛ ሌላኛው ግድግዳ ላይ ትለጥፈኝና ወደ መሬት ታመጣኛለህ። እሺ መጀመሪያ ግን እሱን አስውጪው። እናንተ ምራችሁ ነው የኔ ፍቅር። ስትወጣ በዛው በሩን ዝጋው። እሺ ምንድነው የሚያፈጣው? አይቶ አያውቅም እንዴ? ውጣ እንጂ አለቃዬ ፊት በጣም እያሳፈርከኝ ነው። እሺ ቢያንስልኝ ውጣ። ቶሎ በል ቶሎ በል። እሺ ግን መጀመሪያ መከላከያ ይዘሃል አይደል? አይ ፌዴራል ነው ያዝኩት።